ካሊድ እባላለሁ። እንኳን ደስ አለ። እንኳን በጣም ደስ ብሎኛል በውጤቱ እጅግ በጣም ኮርተናል በአንተ። አላህ ይጨምርልህ። አሜን አሜን። ምን ተሰማህ አንተ ስታየው? እንደዚህ ጠብቀህ ነበር? ያው እንዲህም ባልጠብቅ ያው አሪፍ ነጥብ ጠብቄ ነበር። አሪፍ ነጥብ ያው ጠብቄ ነበር፣ ግን እንዲህም ባልጠብቅ ኦኬ። ከዚህ ኦኬ ያው 80 ቤት ምናምን ጠብቄ ነበር። ያው እንግዲህ አላህ ደግሞ ጨምሮበት 91 አድርጎታል። ያው በጣም ነው ደስ ያለኝ። እንግዲህ ምንም ማለት አልችልም። በጣም ነው ደስ ያለኝ። መልካም። እንዴት ነበረ እንደው ሳነብ የነበረበት ሁኔታ? በቃ እንዴት ነበር ዝግጅቱ? ምን ይመስል ነበር ዝግጅትህ? አመቱን እንዴት ነበር ያሳለፍከው? ያው ዝግጅት እንግዲህ ያው አዳሪ ይታወቃል። ያው ሁሌም ጥናት ነው ይታወቃል። ያው አዳሪ ትምህርት ቤት ሲገባ ምንም ሌላ ሀሳብ ምናምን የለም። ሁሉም ነገር ያው ሀሳብ ትምህርት ላይ ነው። አስተማሪዎች ድጋፋቸው በጣም ይለያል። እንደ ስሙ ያው ልዩ አዳሪ ትምህርት ቤት በቃ የሆነ ለየት ያለ ነው ከሌሎች ሃይስኩሎች ሁኔታው ማለት ነው። እና በቃ ያው በጣም ሞቲቬትድ የሚያደርግ በቃ የሆነ ዴዲኬሽን የሚሰጥ ትምህርት ቤት ነው። እና ደግሞ እኛም ያው ስኬጁል እያደረግን ከአስተማሪዎቻችን ጋር በመተባበር ያው ይህንን ነጥብ ማምጣት ችለናል። ያው እንግዲህ ያው በትብብር ሰርተን ሁላችንም ስናጠናም አብረን በቃ በትብብር ነው። አስተማሪዎች ይረዱናል። ሁሌም ሌሊት ሁላ እየመጡ ወላ የሚያስጠኑበት ሰዓት ሁላ ነበር፣ ሌሊት እየመጡ ማለት ነው። እና በጣም በቃ የአስተማሪ ድጋፍም አለ ከአድሚኒስትሬሽኑም ጀምሮ ከሁሉም በቃ በጣም ደስ የሚል ነው። ለትምህርት በጣም የሚደግፍ ስርዓት ነው ያለው። እኛም ሌሊት እስከ 6-7 ሰዓት ሁሌም ኤቭሪዴ ማለት ይቻላል በቃ እስከ 7 ሰዓት ምናምን ሳናጠና ውለናና እንትን አንልም። ሁሌም በቃ ሞቲቬትድ ሆነን ሁሌም ዛሬ እንትን ነው ሳንል ኤቭሪ ታይም በቃ ያው በጥናት ነው የምናሳልፈው ሰዓታችንን እና በዚያ ሁኔታ ነው ውጤት ሊመጣ የቻለው ማለት ፈልጋለሁ። መልካም። ምናልባት እንደው የተለየ ምክንያት አለው ብለህ ታስባለህ? ከዚህ በተጨማሪ ይህን ውጤት ለማምጣትህ ምክንያቱ ምንድን ነው ብለው? ያው ምንም የተለየ ምክንያት የምናገረው ነገር የለም። ያው አንደኛ ጠንክሬ መስራቴ ነው ይህንን ውጤት እንዳመጣ ያደረገኝ እና ደግሞ ጠንክሬ ከመስራቴም ባሻገር የትምህርት ቤቱ ሁኔታ፣ የአስተማሪዎች ድጋፍ፣ የኢንቫይሮንመንቱ፣ የሁሉም ነገር አንድ ላይ ሲደመር የኔንም ጠንክሬ መስራት የሚያበረታታ ሆኖ አግኝቼዋለሁ። እዛ አካባቢ ያለውን ሁኔታ ማለት ነው። በቃ ሁሉም ነገር ለትምህርት የሚመች ነው። ኢንቫይሮንመንቱም፣ አስተማሪዎቹም፣ ሁሉም ነገር ዶርም ከዶርም ከላይብራሪ ከሁሉም ነገር ጋር ስታየው በቃ በጣም ደስ የሚል ነበር ኢንቫይሮንመንት የተማርንበትም እና በቃ ሁሉም ነገር ለትምህርት የሚገፋፋ ስለሆነ እኔም ባለኝ ችሎታ ተጠቅሜ እዛ ላይ ደግሞ ያንን ነገር በመጨመር ይህን ነገር ማስተካከል ችያለሁ ማለት እችላለሁ። መልካም መልካም። ምናልባት እንግዲህ ይሄ ውጤት መጥቷል። ወደፊት ደግሞ ምንድን ነው ሀሳብህ አንተ? ምን መሆን ነው ሀሳብህ? ወደፊት ያው እኔ ሶፍትዌር ኢንጂነሪንግ ነው መማር የምፈልገው። ያው ቴክኖሎጂ ዘርፍ ነው ትንሽ እኔ እንትን የምለው ማለት ነው። የምፈልገው ነገር ወደዛ ነው። ያው ወደ ቴክኖሎጂው ነው ማለት የምፈልገው። ውጤትህ ላይ እንዳየሁትም ማትስና ፊዚክስ 200 አምጥተሃል። ምናልባት ለሁለቱ የተለየ ዝንባሌ ያለው? ለሁለቱ በጣም በጣም እንደውም አሁን ያው ማትስ ፈተና በጣም እየቀለለ ነው እዚህ ዘመን ላይ ያለው። በቃ እኔም ማትስ ግቢ ውስጥ አሁን የአዳሪ ትምህርት ቤት ይታወቃል። የሚወጣው ፈተና በጣም በቃ ከባድ ፈተና ነበር ስንፈተን የነበረው በግቢ ውስጥ ምናምን ለየት ያለ ከሌሎች ሃይስኩሎች የሚለይ ፈተና ነበር በየጊዜው የምንወስደው እና በቃ ማትስ ላይ ከሁሉም ትምህርት በላይ ማትስ ላይ ያለኝ በቃ የሆነ በጣም ደስ የሚለኝ ራሱ መኮራበት የሆነ ችሎታ ነገር አለኝ ማትስ ላይ። በጣም በቃ ሰራ ነበር ምንም የማይደፈኑ ፈተናዎችን ሁላ ብዙ ጊዜ እንደዛ ስደፍም ምናምን በቃ በጣም የሆነ ደስ ይለኝ ነበር ለእኔ ራሱ። ፊዚክስም ላይም እንደዛው ነው በቃ በጣም የሆነ ደስ ይለኛል ትምህርቱም እኔም ችሎታው አለኝ እና እነዚህ ሁለቱ ትምህርት ላይ በቃ ከድሮም ጀምሮ በቃ አሪፍ ነገር ሳሳካበት የመጣው ትምህርት ነው። መልካም። አዳሪ ትምህርት ቤት የገባኸው እንዴት ነበር? እሱን አጋጣሚ ወደ ኋላ መለስ ብለን እንመልከት እና ስንተኛ ክፍል ሆነህ ነው ወደ አዳሪ ትምህርት ቤት የተቀላቀልከው? ቀደም ብለው እናትህ በእርግጥ ከ8ኛ ክፍል ያሉ ይመስለኛል። እንዴት ነበር የገባኸው? ወደ አዳሪ ትምህርት ቤት የገባሁት እንግዲህ ያው እንደሚታወቀው በ2014 የኦሮሚያ ትምህርት ቢሮ 7 አዳሪ ትምህርት ቤቶችን ከፍቶ ነበር አዲስ ማለት ነው። ያው ከዛ በፊት የነበረው እንደ ኦሮሚያ አንድ ትምህርት ቤት ነበር። እሱም
ኦዲኤ የሚባል የወልዳ ሚሶሞ ኦሮሚያ በሚል የሚተዳደር ትምህርት ቤት ነበር። አንድ ብቻ ነበር ማለት ነው ከዛ በፊት እና ያው እኛ የገባንበት አመት ላይ ደግሞ ከ8ኛ ነው ያው በሚኒስትሪ ውጤት ነው ወደ አዳሪ ልንገባ የቻልነው። ሚኒስትሪ ውጤትም ያው እንደ ባሌ ዞን እንደ ከፍተኛ ውጤት ነበር 96.7 አምጥቼ ነበር አቬሬጅ በ8ኛ ክፍል ውጤትም እና በዛ ውጤት ከዛ ተፈትነን እንደገና ተወዳድረን ያንን ከፍተኛ ውጤት ያመጡ ሚኒስትሪ እንደገና ተፈትነን ከዛ ወደ አዳሪ መግባት ችለናል ማለት ነው። ያው ያ ነው። 4 አመት በአዳሪ ትምህርት ቤቱ አሳልፈዋል። አዎ 4 አመት በአዳሪ ትምህርት ቤት አሳልፌያለሁ። እንግዲህ ከተለያዩ ሚዲያዎች መረጃ እንዳየ ነው የመጀመሪያው ተፈታኝ ነህ በ12ኛ ክፍል በትምህርት ቤቱ ማለት ነው። ማለት የመጀመሪያ እያስፈተነ ነው ኢፋቦሩና እንግዲህ የመጀመሪያ ሆነ ከሀገሪቱ ደግሞ ከፍተኛ ውጤት ያስመዘገብከው አንተ ነህ እና ስሜቱ ምን ይመስላል? ያው ስሜቱ በጣም እንደነገርኩ ያው በጣም ደስ የሚል ስሜት ነው። ትምህርት ቤቱም እንደሚታወቀው የመጀመሪያ ነው እና ያው የመጀመሪያ አመት ሲሆን ደግሞ አንዳንድ ጉድለቶችም ሊኖሩ ይችላሉ። ሁሉም ነገር የመጀመሪያ ላይ ሲሆን ብዙም ኤክስፒሪየንስ የምትወስደውም ነገር የለም ከበፊቶቹ እና ይሄን ነገር እንዲያሳካለውም ብዬ በጣም እንትን አላልኩበትም። ግን አላህ ይመስገን ያው ይሄ ነገር ያው በእኔ ልፋት ብቻ አይደለም የመጣው፣ አላህም ሲረዳህ ነው። ሰው ይረዳል፣ ያው ሰው ይለፋል፣ አላህ ደግሞ እዛ ላይ ይጨምርልሃል እና ይሄን ውጤት በመጀመሪያ አመት አስፈታኝ ትምህርት ቤት ውስጥ ይሄን ውጤት በማምጣቴ ያው በጣም ትልቅ ደስታ ተሰምቶኛል። መልካም። እንደው በዚሁ ላይ አንድ ጥያቄ ላክልና ቀደም ብዬ እናንተን ሳወራቸው አባትህ እንደታመሙ ዛሬው ደስታ ላይ እምብዛም ተሳትፎ እንዳላደረጉ ነግራኛለች እና እስኪ ስለሳቸው ትንሽ ነገር በለኝ። ያው ስለሱ ማለት የምፈልገው ያው አባቴ ከአንድ ወር በፊት እዚሁ አካባቢ ውስጥ በተከሰተ የመኪና አደጋ ያው ጉዳት ደርሶባቸው ነበር። ያው እኛም አንድ ወሩን በሙሉ እነሱን በማሳከም ወዲህ ወዲያ እያልን ነበር አንድ ወሩን ያሳለፍነው። ያው በዛ ምክንያት አሁን ትንሽ ጉዳት ደርሶባቸው ያው ቤት ውስጥ ተኝተው ነው የሚገኙት እንግዲህ በአሁኑ ሰዓት። ያው ለዛ ስለሆነ ነው ማለት ፈልጌ ነው። መልካም። ወደፊት እንደው እንግዲህ ሶፍትዌር ኢንጂነሪንግ በመሆን ሀገራችንን በቴክኖሎጂ የተሻለ ቦታ ማድረስ እንደምትፈልግ ነግራኛል ቀደም ብለህ። ምናልባት ለዚህ ነገር የሚመለከታቸው ይህንን ሚዲያ የሚሰሙ የመንግስት አካላትም ሊሆኑ ይችላሉ፣ የኢትዮጵያ ሕዝብም ሊሆን ይችላል። አንተን በምን ሊያግዝ ይችላል? ያው እኔን ማገዝ የሚችሉበት ያው አቅም ያላቸው ይህን ነገር ማድረግ የሚችሉ ሰዎች ያው የውጭ እድል ቢሰጡኝ በጣም እፈልጋለሁ። እሺ። ያው አቅም ያላቸው ሰዎች ይህን ነገር ማድረግ የሚችሉ ከሆኑ ይህን እድል ቢሰጡኝ በጣም እኔም የምወደው እድል ነው ማለት ነው እና ያው የውጭ እድል እንዲሉልኝ ነው ሀሳቤ። መልካም። እሺ ከትምህርት ደግሞ ወጣ እንበልና ወንድማችን ካሊድ ስለ ቂርአት ህይወት ሲያወሩኝ ነበረ። ከቁርአን ከማክተም አልፈ የተለያዩ ኪታቦችንም ለማየት እንደሞከርክ ነግረውኛል። ስለሱ ምናልባት ትምህርት ላይ ያሳደረው ተጽዕኖም ካለ በመልካም ጎን ማለት ነው ትንሽ ነገር ብትለን። ያው በቂርአትም እስከ ሪያዱ ሳሊሂን ምናምን ቀርቼ ነበር። እሺ። ያው ትንሽ አዳሪ ትምህርት ቤት ስገባ ያለው ሁኔታ ብዙም አይመችም ነበር። ቂርአት ያው እንቀራለን ግን ሀገር ውስጥ እንደነበርኩት ያው ትንሽ አይመችም ነበር። ያው ቢሆንም ግን እዛም የሆነ ያህል ቀርቻለሁ። ግን ትልቁን ያው ቂርአት የቀራሁት እዚሁ ሀገር በነበርኩበት ሰዓት ነው። ያው ቡሉግንም ጨርሼ ነበር፣ ሪያድንም ጀምሬ ግማሽ ላይ እያለሁ ነበር ወደ አዳሪ ትምህርት ቤት የገባሁት እና ሂፍዝም ምናምን እስከ ከላይ 10 ጁዝ ምናምን እንደዛ ሀፍዤ ነበር። ያው ቁርአንም 4-5 ጊዜ በላይ አክትሜ ነበር። ያው እንደዛ ነው። ካሊድ ይህንን ውጤት በማምጣቱ ልጆት ምን ተሰማዎት? በጣም ነው ደስ ያለኝ። ያው ደስታ ነው የተሰማኝ። እሺ። ወላሂ ያው ለመግለጽ እኔ እንጃ በቃ ምን ብዬ ልንገር። አልሐምዱሊላህ ረቢል ዓለሚን በጣም ነው ደስ ያለኝ። በጣም ተደስቻለሁ። መልካም። ካሊድ ምን አይነት ተማሪ ነበረ? ስነ ምግባሩ በጣም ጎበዝ ተማሪ ነው። በቃ በጣም ጎበዝ ነው። ምንም በቃ ከትምህርቱ ውጪ ከአንዳንድ ከመድረሳ ውጪ እንዲልጫወት ወይም አልባሌ ቦታ ወይንም በቃ እንደ ልጆች ምንም ሌላ ነገር የሚያምረው ነገር አልነበረም። በጣም ያው የትምህርት ዓላማው በጣም ያው ከፍተኛ ነበር።
ቁርአን ጀምሮ በቃ በጣም ያው ደህና ውጤት እያመጣ የሚማር ልጅ ነበር። ያው አላህ ያሳቡን ያደረገለት አንዳንድ እንትኖች እስከ ብሎግ የሆኑ ኪታቦች። እንዴት ነበረ ወደ አዳሪ ትምህርት ቤት የገባው? በምን መልኩ ነበረ? ከፍተኛ ውጤት አምጥቶ ነው ወይስ? አው በስምንተኛም ያው ሚኒስትሪ ላይ ከፍተኛ ነው፣ ሰባተኛም እንደዛው ነው፣ ስድስተኛም ያው ከታች የተያያዘ ነገር ነው። በዛን ሰዓት ብቻ አልነበረ። ስንተኛ ልጆች? ከታችም ጀምሮ ያው ነው። በዛን ሰዓትም ያው ደህና ነጥብ አምጥቶ ነው እንትን። ስንተኛ ልጆት ነው ለርሶ? ስንተኛ ልጃችሁ ነው ለእናንተ? ሶስተኛ ነው።